በቅዳሜ ከሰዓታችን በጤና ሞት ዛሬ ከስቱዲዮ ውጪ ከመቅደስ ብርሃኑ ጋር ደስ የሚል እንቅስቃሴን የሰራ ነው። ሙሉ ሰውነታችን መስራት ይችላል። አንደኛው ጡንቻ ሲሰራ አንደኛው ደግሞ ጎን ለጎን እየሰራ ነበርና አመጋገባችን ላይ ደግሞ እናወራለን። መቅደስ የፐርሰናል ትሬነርነት ብቻ ሳይሆን በስነ ምግብም ላይ እንደዚሁ ከትምህርቷ ጋር የተያያዘ ነገር ስላላት ዛሬ ደግሞ ስለ አመጋገባችን እናወራለን። ስለዚህ እየበላን እየጠጣን አመጋገባችን ደግሞ ምን መምሰል አለበት ከእንቅስቃሴ ውጭ የሚለው እናወራለን ማለት ነው። ዛሬ እንግዲህ እየበላን እየጠጣን ነው ፕሮግራሙን የምናስተላልፈው። ስለዛ ከመጀመሪያ እንግዲህ ዲቶክስ የምናደርግበት ነው። ኤክሰርሳይዝ እያደረግን በመሀል መጠጣት ይቻላል። ጠዋትም በባዶ ሆድ ብንወስደው የተሻለ ነው። ውስጡ ላይ ያሉት ንጥረ ነገሮች ምንድናቸው? ሀባብ አለው፣ የመጀመሪያ ሎሚ አለው፣ ዝንጅብል አለው፣ ሜንት አለው እና ኩከምበር አለው። እነዚህ ነገሮች እንግዲህ ኮምጣጣ ነገሮች ናቸው። የውስጣችን ሰውነታችን ላይ ያሉ አላስፈላጊ ነገሮችን ዲቶክስ አድርገው እንዲያወጣ ያግዙናል ማለት ነው። ስለዛ ይሄ እጅግ በጣም ጠቃሚና መረር ካለ ነገር ነው ያስጀመረችን። እንግዲህ ብዙም እንደሆነም አይመር አሪፍ ነው። በጣም ደስ